እንዴት ናችሁ? ተረትን የምትወዱ ልጆች፣ ዛሬም እንደ ሁል ጊዜው አዝናኝ የሆነ ጣፋጭ ተረት ነው ይዤላችሁ የመጣሁት። ቪዲዮውን ላይክ ማድረግና አዲስ ከሆናችሁ ደግሞ ሰብስክራይብ እያደረጋችሁ አብራችሁን ቆዩ። ወደ ዛሬው ተረት እንሂድ። በአንድ ትልቅ ጫካ ውስጥ በደስታ የምትኖር አይጥ ነበረች። አይጧ በጣም መዝለል፣ መቦረቅ፣ መፈንጠዝ የምትወድ ተጫዋች ነች። ከዕለታት አንድ ቀን በትልቁ ጫካ ውስጥ ስትሄድ ምግብ ጥግብ ብሎ በልቶ የተኛ ትልቅ አንበሳ አየች። ወደሱም ቀስ ብላ ተጠጋች። በደንብ መተኛቱንም አየች። ታዲያ ለምን በአንበሳው ጀርባ ላይ ወጥቼ አልዝናናም ስትል አሰበች። ከዛም የአንበሳውን ጭራ ተጠቅማ ወደ ላይ ወጣች። በአንበሳው ጀርባ ላይ ትዘል ጀመረ። አንዴ የአንበሳው ጎፈር ውስጥ ትገባለች። ከዛ ደግሞ ወደ ጭራው ትሄዳለች። ስትፈልግ ደግሞ ሸርተቴ ትጫወት ነበረ። ብዙ ከተጫወተች በኋላ ግን በድንገት አንበሳው ከእንቅልፉ ነቃ። አይጧም ደንግጣ ልታመልጥ ስትል ከኋላዋ ጭራዋን ይዞ አስቀራት። በጣም ተቆጥቶ እንዴት ብትደፍሪ ነው እንደዚህ ያደረግሽው አላት። አይጧም ደንግጣ በጣም ይቅርታ ጌታዬ፣ እኔ ከክፋት አስቤ እኮ አይደለም፣ ለመጫወት ፈልጌ እንጂ እባክህ ይቅርታ አድርግልኝ፣ ሁለተኛ አልደግመውም አለችው። አንበሳውም ትንሿን አይጥ ስትለምን ዝም ብሎ ያያት ነበረ። አይጥ ግን መለመኗን አላቋረጠችም ነበረ። እባክህ ጌታዬ፣ ዛሬም ብትተወኝ ውለታህን አረሳም፣ እኔም እርዳታ ሲያስፈልግህ ሁሌም አጠገብህ ነኝ አለችው። አንበሳው በንግግሯ ተገርሞ አንቺ ትንሽዬ ፍጥረት ነሽ፣ አሁን ለኔ ምን ታደርጊልኛለሽ? በይ ለዛሬ ሂጂ፣ ሁለተኛ ግን እንደዚህ አይነቱን ድፍረት እንዳትሞክሪው አላት። አይጥም እግሬ አውጪኝ ብላ እየሮጠች ሄደች። አንበሳውም በምግብ ጠግቦ ስለነበረ ጫካ ውስጥ ለመንቀሳቀስ አሰበ። ብዙ ሰዓትም ቀስ እያለ ሲራመድ በድንገት ከአንድ ዛፍ ላይ በጣም ትልቅ መረብ ወደ አንበሳው ተወረወረ። አንበሳውንም እንዳይራመድ ከለከለው። ትልቁ አንበሳ ከመረቡ ለማምለጥ ሞከረ። ብዙ ከደከመ በኋላ ግን እርዳታ ለመጠየቅ አሰበ። ድምፁንም ከፍ አድርጎ መጣራት ጀመረ። እርዱኝ፣ እርዱኝ፣ እርዱኝ እያለ። ታዲያ በዚህ ሰዓት ትንሿ አይጥ ምግብ ፍለጋ ጫካ ውስጥ ነበረች። የአንበሳውንም ድምፅ ስትሰማ ወደሱ እየሮጠች ሄደች። ቶሎ ብላ በጥርሷም የመረቡን ገመድ መቁረጥ ጀመረች። ታዲያ ሁሉንም ቆርጣ ስትጨርስ መረቡ ተበጠሰ። ትልቁ አንበሳም ማምለጥ ቻለ። ከዛ ቀን ጀምሮ ትልቁ አንበሳና ትንሿ አይጥ የልብ ጓደኛሞች ሆኑ ይባላል። ተረቴን መልሱ፣ አፌን በዳቦ አብሱ።